ሰላም እንዴት ናችሁ? በዛሬ ቪዲዮ ስለ ፖፖ ነው የምናየው። ፖፖ ላይ እንዴት ብር መስራት እንደምንችል አብረን እናያለን። ፖፖ ላይ እንደምታውቁት ልክ እንደ ቲክቶክ አፕሊኬሽን ነው። ቲክቶክ ማናችሁም ታውቁታላችሁ። የተለያዩ ስራዎችን በመስራት ፖፖ ላይ ብር የምናገኝበት አፕሊኬሽን ነው። የተለያዩ ሰዎች በዚህ ሰዓት ብዙ ብር እየሰሩበት ነው እና እናንተም እንዴት እንደምትሰሩበት የተለያዩ ስራዎችን በመስራት ብር የምታገኙባቸው መንገዶች ነው ዛሬ ማሳያችሁ። አንደኛ ላይቭ በመግባት ስለ ፖፖ አፕሊኬሽን ለጀማሪዎች በማስተማር ብር መስራት ይቻላል። ሁለተኛ ላይ ፓርቲ ላይ በመቀመጥ ወንዶች 200 ኮይን እንዲሁም ሴቶች 800 ፖይንት ይሰጣል። ለወንዶች ኮይን ነው የሚባለው፣ ለሴቶች ደግሞ ፖይንት ነው የሚባለው። እና ፖፖ ላይ ፓርቲ የሚባል አለ። ሴቶች ለ7 ቀን ተከታታይ 3 ሰዓት ሲቀመጡ 800 ፖይንት ነው የሚሰጣቸው። ለወንዶች ደግሞ 15 ደቂቃ ፓርቲ ላይ ሲቀመጡ 200 እየሰጣቸው ያንን አጠራቅሞ 66000 ኮይን ሲሞላ ወደ ኤጀንትነት መግባት ይችላሉ። ኤጀንት ሲሆኑ በስር ብዙ ሰዎችን በመመዝገብ ኮሚሽን ተከፋይ ይሆናሉ። ኮሚሽኑ ከ4% እስከ 20% ድረስ ይሄዳል። በስራቸው እንደመዘገቧቸው ሰው ብዛት ይሆናል ማለት ነው። ይኸው እንደምታየው ኤጀንት በመሆን ነው 4%፣ 8%፣ 12፣ 16 እስከ 20 ድረስ ይሄዳል ማለት ነው። ሌላኛው ደግሞ ኮይን በመሸጥ ነው። ኮይን ለማን ነው የሚሸጠው? ኮይን ለወንዶች ሌቨል 5 ለመግባት 200 ኮይን ፓርቲ ላይ በመቀመጥ እየሰበሰቡ ረዥም ጊዜ ከመፍጀት ኢንቨስት አድርጎ ኮይን 66000 ኮይን በ1600 በ1700 የሚሸጡ ሰዎች አሉ። እሱን የምትፈልጉ ከሆነ ቴሌግራም ላይ አናግሩ። ለወንዶች ወደ ሌቨል ለማድረግ ኮይን በመግዛት ከሌሎች ይህንንም እናንተም ሌቭል 5 ስትገቡ ኮይን መሸጥም መግዛትም ትችላላችሁ ማለት ነው። በዚህም ብር ማግኘት ይቻላል ማለት ነው። አምስተኛ ላይ ፖፖ ሆስት በመሆን ነው። ፖፖ ላይ ሆስት ስንሆን የተለያዩ ታለንቶችን ላይቭ በማቅረብ ብር ማግኘት እንችላለን። ለምሳሌ ሙዚቃ፣ የተለያዩ ግጥሞችን ልክ ቲክቶክ ላይ እንደምታዩት እሱን በመስራት ብር ማግኘት ትችላላችሁ። በቀጣይ ጌም በመጫወት ነው። ልክ እንደ ቲክቶክ ላይ እንደምታዩት ከቲክቶክ ጋር የሚያመሳስለው አንዱ ጌም መጫወት ነው። ጌም በመጫወት ስናሸንፍ ብር እናገኛለን ፖፖ ላይ ማለት ነው። ቀጣይ ዴይሊ ታስኮችን በመስራት ነው። የተለያዩ ስራዎችን በመስራት ለኪ ቦክስ የሚባል አለ። ለኪ ቦክስ ለወንድ ከ10 እስከ 100 ድረስ ማግኘት ትችላላችሁ። ለሴትም ተመሳሳይ ከ10 እስከ 100 ይሰጣል ማለት ነው። ትሬዠር ቦክስ የሚባለው ደግሞ 40 ኮይን 10 ጊዜ 400 ለወንዶች፣ ለሴቶችም 40 ፖይንት 10 ጊዜ 400 ትሬዠር ቦክስ ማግኘት ይችላሉ። ፓርቲ ላይ በመቀመጥ ወንዶች 15 ደቂቃ ሲቀመጡ 200 ኮይን ያገኛሉ። ሴቶች ደግሞ 1 ሰዓት ጀማሪዎች ሲሆኑ 1 ሰዓት ለ7 ቀን ተከታታይ 800 ፖይንት ፓርቲ ላይ ሲቀመጡ ያገኛሉ ማለት ነው። ለሴቶች ከፍተኛ እገዛ የሚያደርግ ፖፖ አፕ ነው። ስለዚህ ይሄንን እድል ተጠቀሙበት ሴቶች። ከታች ዲስክሪፕሽን ላይ የቴሌግራም ቻናል የዚሁኑ የአፕሊኬሽኑን ሊንክ አስቀምጥላችኋለሁ። ከጉግል ፕሌይ ስቶር ከአፕ ስቶርም ማውረድ ትችላላችሁ። ላይ በመግባት ወንዶች የምንችለው ሌቨል 5 ስንሆን ነው። ሴቶች ደግሞ ምንም አይነት የሚጠይቅ ነገር የለም። ቀጥታ በአንድ ቀን
ፌስ አውተንቲኬሽን ስትሰጡ በአንድ ቀን ላይቭ መግባት ትችላላችሁ። ለወንዶች ትንሽ ከበድ ይላል። ኤጀንት መሆን ለምትፈልጉ የኤጀንት አይዲ 26256601 ነው። ይህንን ማስገባት ትችላላችሁ። ቴሌግራም ላይ ጥያቄ ካላችሁ ግሩፕ ላይ ጆይን አድርጉና ማንኛውም ጥያቄ መጠየቅ ትችላላችሁ። ስልክ መደወል ትችላላችሁ። የስልክ ቁጥር አስቀምጬላችኋለሁ። የዛሬ ቪዲዮ ይሄን ይመስላል። በቀጣይ ማንኛውም ጥያቄ ካላችሁ ጠይቁኝ። ፖፖን አስመልክቶ አጭር ቪዲዮ ሰርቼላችኋለሁ።